አልጠየኩሽም። ጸበኛ አይደለም እኮ እኔን አስጨርሽኛ ጊፍት የጨርሳል አልኩሽ። እኔ ምናልባት እየዞር ከአንቺ ጋር የሚያስቀጣኝ ሌላ ቦታ የሚያስቀጣኝ ነገር ግን ከአንቺ ጋር እየሰጠች ስለሆነ ማለት ነው አልተናገርኩትም። ዘመን ያልኩት ጨርሰሽ እስክትወጪ ድረስ ፎጣ ግን ተናግሬዋለሁ። ይሄ ደንቆሮ አሁንስ ሊያስጠች ነው መናገር አቅቶኝ ነው። እሱ የለም ተይ ምናምን ልሽ ነበር እኮ አያገባኝም። ጸበኛችሁ ስለሆነ መስደብ መብታችሁ ነው። እኔ ደግሞ ለጸበኛ መስደብ መሰራደብ መብቴ ነው። መብቴ ነው። መብቴ ነው። መብቴ ነው። ወይ ገንዘብና በቃ ቤታ አንዴ ማለት ነው። እሺ ቤታዬ አንዴ እኔና ዜድ አንድ ቤስቶር ስሪ እንጫወትና ወይ ዜድ ትመጣልሻለች ወይ እኔ እመጣለሁ። ከዚህ በኋላ ማንም ሚስትሽ ማንም አያገባኝም። ዜድ እኔ ማያገባኝም አያገባሽ እኔ ማያገባኝም ስሚ ዜድና ሂሉ ላስማማችሁ። አረስ ጋር ስማማ አሁን ዜድ እኔ ለምሳሌ የተባባልነው አንድ በፀጉር በመሀል ሁለት ቲቪ ነበርኩ ሌላ ሶስተኛ በፓንትና ይሄ እሷ የገባችሁ እንግዲህ አያናድሽም? ታዲያ እኔ ፀጉሬ እሷ ጠላት የፊት ስቆርጥ እና እንደገባልሽ ቆይ እኔ እየጠየቋት ነው። ለእሷ ጥያቄ የጠየቋት በፓንትና በቶፕ ብቻ ነው የምንገባ የተባባል ነው። ገባሽ? እኔ እኮ በቶፕ አሁን እሷ የገባችሁ በቁምጣና በረዥም ቲሸርት ነው። ይሄ ታዲያ አያናድም? ጡቴ የታየ ነበረ። ጡቴ ተዘርግፎ ዝርግፍ ብሎ የታየ ነበር ጡቴ። ስለ ጡትሽ ምን አገባኝ? እኔ የገለበችው እኔ ቶፕና ቲሸርት አንድ አይነት ነው። ይሄ ለብሼ እኮ ነው ሻወር የምገባ ነበር። ምን የለበሰች ከሰጦት ማለት ነው? እንትኑ ቶፕ እንትን የፓንት አንድ አይነት የለም። ይሄ ታዲያ ራቆቴ ዜድ የወገቢ 8 ቁጥር ነው። እሺ ስሙኝ አዳምጪ። ለምሳሌ ማለት እኔ ታውቂያለሽ፣ እሷ ጋር የሰጠቻት ሰው ለእኔ በምድር ላይ ጠላቴ እሷ ናት። ግን አንድ ሰው ከሰጠ የዚህኛውን አውራበታል። አንድ ሰው ከሰጠ ልጅዳው ለምሳሌ ባለፈው ዳይቦ ለአንቺ ሰጠሽ አረ ሰጡ አስቀጠቀጠኝና ለአንቺ መጥቼ አንበሳ ወረድኩልሽ አረ ተሸንፌ ማለት ነው። እዚህ ጋር የመጣ ነው ጌም ልንጫወት ነው። አንቺ ትሸቂያለሽ፣ እኔ መሸቀላል፣ እኔ ሜድሌን አገኛለሁ፣ አንቺ ሜድሽን ታገኛለሽ። ፑሽ ይደረግላት ምን አገባሽ አንቺ። አንቺም ዳይቦ ፑሽ ያርግልሽ። በመሀል ሰዎች ናቸው የሚሰጣት። እኔ ምን አልኩ? እንደውም እኮ እች ቆሻሻ እስቲ ወንድ ከሆነች ሁለተኛ አንበሳ እንድታወርድ አደረኳት። አውቄ እኔ እንኳን 40 ምናምን ገብቼ አውቄ ነው ያስያዝኳት እንድታወርድ ብዬ እንድትከስር ብዬ። እች ቆሻሻ ወንድ ከሆነች አንበሳ ለምን አታወርድ? ደገመችው፣ አንበሳ ደገመችው። እንደዚህ ነኝ። ነገ ጠዋት አዲስ አበባ አለ ኮንዶሚኒየም በመንግስት ተበድራ ያወጣችሁ ግማሹ እንኳን ሩብ እንኳን ያልከፈለች እሱ ደግሞ ብሩ መልሱልኝ ቤት አልፈልግም ብላ መታ ፑሽ ታደርጋለች። እኔ የሚገርምሽ ማርያምን ነው የምልሻለሁ ቤታ እኔ ሚካኤል እዩ በትንሽ እንኳን ቶፕ ላይ ቁጭ ብላ እየሰማች ነበረች። አሁን ወጣለች። ብሎክ አድርጊያታለሁ። ሚካኤል ቅዱስ ሚካኤልን ብሎክ አድርጊያታለሁ። በትንሽ አካውንቴ ብሎክ አድርጊያታለሁ። መታ ቁጭ ብላ ታያኛለች። መታ ቁጭ ብላ ታያኛለች፣ ትከታተለኛለች። ኢግኖር አድርገሽ ጌምሽን ብቻ ፎከስ አድርገሽ ተጫዋች። አንድ ሰው እኮ ጸበኛ ነው። እኔ አሁን ከዛ በኋላ አንድ ቀን አንስቻት አላውቅም። አንድ ቀን ተሳስቼ አሁን ድጋሜ ደግሞ የሚመክራት የለም እንዴ? ለምን ትርኩ አትመጣም? ትርኩ ምንድን ነው ያለ 10 የትርኩ የምትለኝ ለምንድን ነው? ምን አገባት ስለኔ ትርኩ? በቃ ሁለታቸው አትጨቃጨቁ፣ ጌመር ናቸው። በቃ እሷም አንቺም ዳይቦ ፑሻር የጭማም ፑሽ ታርግ። በቃ መቀጣቀጥ ነው አለቀ። መጥፎ ነገር መጽሐፉ ነው የሚደብረው። ለአንቺ እሷ ቤት ሆነ አንቺን ከሰደበችሽ ይደብራል። እሱ ዳይቦ አንቺ ቤት ሆነ ሄለንን ከሰደባት ይደብራል። ተቀጣቀጡ በቃ ትጣሉ።